ሰላም ጤና ይስጥልኝ ውድ ሀገሬ ልጆች ሰላማችሁ ብዝት ይበልላችሁ እያልኩኝ ከልብ እየተመኘው የዚህን ሳምንት የመዝናኛ መረጃዎችን እናቀርብላችኋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩን። ኢቢኤስ አዲስ ምዕራፍ ፕሮግራም በመገናኛ ብዙሃን አዋጅ መሰረት ከስርጭት ታግዶ እንዲቆይ ተወሰነ። አዲስ ምዕራፍ የቴሌቪዥን ፕሮግራም በተመለከተ አስተዳደራዊ እርምጃ መወሰዱን የኢትዮጵያ መገናኛ ብዙሃን ባለስልጣን መጋቢት 23 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራም እሁድ መጋቢት 14 ቀን 2017 ዓ.ም ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፉ ሕጎች አንጻር በመገምገም አስተዳደራዊ እርምጃ ተወስዷል ተብሏል። ልጅሽ ተከታታይ ድራማ ከክፍል 5 በኋላ ያለውን ቀጣይ ክፍል ከሚያዝያ 1 ቀን 2017 ዓ.ም ጀምሮ በቃና ቴሌቪዥን መታየት እንደሚጀምር ተገልጿል። ይህ ተከታታይ ድራማ በሰማኝ አይችሉም ዳይሬክት የተደረገ ሲሆን አዲስ ዳንኤል አሸናፊ በመሪ ተዋናይነት ተውኖበታል። እስከ 5ኛው ክፍል ድረስ በካናል ፕላስ እና በቃና ቲቪ ዩቲዩብ ቻናል እየተላለፈ የቆየ ሲሆን ልጅሽ ተከታታይ ድራማ ከክፍል 5 በኋላ ያለውን ቀጣይ ክፍል በካናል ፕላስ ሲኒማ ብቻ ሲተላለፍ እንደነበረ ይታወሳል። የቴሌብር አዲስ ነገር እስከ ፋሲካ ኤክስፖ 2017 ዓ.ም በአዲስ አበባ ኤግዚቢሽን ማዕከል ከመጋቢት 19 ቀን እስከ ሚያዝያ 11 2017 ዓ.ም ይካሄዳል። ታሜሶን ኮሚኒኬሽን በዛሬው ዕለት በሀያት ሬጀንሲ ሆቴል በሰጠው ጋዜጣዊ መግለጫ ላይ እንደገለጸው ይህ ኤክስፖ ከዚህ ቀደም ከተደረጉት የተለየና ልዩ የሚያደርገው በርካታ ዝግጅቶችን ማቀዱን ገልጿል። በዚህ ኤክስፖ ጎብኚዎች የተለያዩ የጾም ምግቦችን በቡፌ መልክ በአንድ ቦታ በ150 ብር ነፃ የስንቅ ማልት ጋር ያገኛሉ። 2.8 ሚሊዮን ብር የሚያወጣው የኤሌክትሪክ መኪናና የኤሌክትሪክ ሞተር ሳይክል እንዲሁም አይቴል የሞባይል ቀፎ ለሽልማት ቀርቧል። ከመደበኛው የንግድ ትርኢትም ባለፈ የባህል የትምህርትና የመዝናኛ መድረክ የቀረበ ሲሆን የሀገራችንን ባህልና እሴቶችን የሚያንጸባርቁ ልዩ ልዩ መርሃ ግብሮች ይኖራሉ። ታሜሶን ኮሚኒኬሽን ከታሞኮ ሶፍትዌር ሶሉሽን እና ከሊያን ቢዝነስ ግሩፕ ጋር በመሆን አዘጋጅተውታል። በመረጃዎቻችን ላይ ያላችሁን ሀሳብ አስተያየት እንድትሰጡን እየጠየቅን ሳምንት በሌሎች መረጃዎች እስክንገናኝ መልካም ሳምንት።